ከነበሩት አስፈሪና አስደንጋጭ አእምሮ ቁጥጥር ሳይንስ ሴራ ምክንያት እንዴት የሰው ልጅን ሰለባ እያደረገ መምጣቱን ብሎም ሴራቸውን የሚያደርጉበትን ሚስጥራዊ መንገዶች እናያለን። ዛሬ ሁሉም ሰው አጠገቡ ምን እየተካሄደበት እንደሆነ እንዲገነዘብ በዛሬ ዝግጅታችን እንዳስሳለን። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ በሙሉ ቻናላችንን ሰብስክራይብ በማድረግ ይቀላቀሉን። መልካም ቆይታ። በታሪክ ሁሉ ከነበሩት ሳይንሶች እጅግ በጣም አስፈሪውና አስደንጋጩ በሰው ልጆች በመንግስታትና በስልጣኔዎች ላይ ሲደረግ የነበረው የአእምሮ ቁጥጥር ሳይንስ ነው። አሁንም ቢሆን የሚስጥር ማህበራቱ ዓለምን ለመቆጣጠርና አዲሱን የዓለም ስርዓት ለማምጣት በሚያደርጉት ጉዞ የሰው ልጆችን አእምሮ የመቆጣጠር ሴራቸው ቀዳሚውን ሚና እየተጫወተ ይገኛል። የዓለምን ህዝቦች በቀላሉ ለመቆጣጠርና ለመምራት ለረጅም ጊዜያት ሲያሴሩ የቆዩት እነዚህ የሚስጥር ማህበራት እነሆ ለዛሬው ደካማ፣ ግዴለሽ፣ ዝንጉ፣ የተነሳሽነት ስሜት የጎደለውና ስልጣንን የማይቃወም ዘገምተኛ ማህበረሰብ ለመፍጠር በቅተዋል። አሁንም በአዳዲስና በተሻሻሉ ስልቶች ቁጥጥራቸውን እያጠናከሩ ሲሆን የእነዚህ ሁሉ ዓላማቸውም የዓለም ህዝብ የጨለማ ሴራቸውን ሳይመለከት በቁሙ እንዲያንቀላፋና መጪው ትውልድን ከአጀንዳቸው ጋር የተጣጣመ ዘገምተኛ ፍጡር ለማድረግ ነው። ከመቶ ዓመት በታች ዕድሜ ያለውና የሰው ልጆችን ባህሪ ከአእምሮ ጋር ስላለው ግንኙነት የሚያጠነው የአእምሮ ሳይንስ ወይንም ደግሞ ማይንድ ሳይንስ ከሁሉም የሳይንስ ክፍሎች አዲሱና በብዙ ሚስጥራት ተከቦ በድብቅ ሴራዎች ሲካሄድ የቆየ ነው። በሁለተኛው የዓለም ጦርነት ወቅት በጀርመኑ የናዚ ፓርቲ ቁጥጥር ስር በነበሩ የተራቀቁ ሳይንቲስቶች በሰፊው እየተካሄደ የነበረ ሲሆን በወቅቱም የሰው ልጆችን የአእምሮ ብቃት እንደሚቀንስ የሚነገርለት ፍሎራይድ ለመጠቀም የተሞከረበት ሁኔታም ነበር። ኋላ ላይ ግን የናዚ ፓርቲ በጦርነቱ በደረሰበት ሽንፈት ተዳክሞና ተበታትኖ ሲቀር ሳይንቲስቶቹን በዓለማችን ታላላቅ ሀገራት ኢላማ ውስጥ ገብተው ነበር። ሳይንቲስቶቹን በቅርብ ሲከታተል የነበረው ሲአይኤ በ1946 እንደ አውሮፓውያን አቆጣጠር እነዚህንና ሌሎች የፋሺስት ሳይንቲስቶችን በፍጥነት ወደ አሜሪካ ለማስገባት ፕሮጀክት ፔፐር ክሊፕ የተሰኘ ፕላን በመቅረጽ ሩሲያዎች ሳይቀድሙን እንቅደም በማለት በወቅቱ የሀገሪቱ ፕሬዝዳንት ለነበረው ሃሪ ትሩማን የፍቃድ ጥያቄያቸውን አቀረቡ። ጥያቄያቸውም አዎንታዊ መልስ ሲያገኝም እስከ 600 የሚደርሱ ሳይንቲስቶችንና ሌሎች ተመሳሳይ ባለሙያዎችን ወደ ሀገሪቱ ለማስገባት ችለዋል። የፕሮጀክት ፔፐር ክሊፕ ኃላፊነቱን ሙሉ በሙሉ ተቀብሎ የነበረው ሲአይኤ ሳይንቲስቶቹን ወደ ጦር ኃይሎች፣ መገናኛ ብዙሃን፣ ዩኒቨርሲቲዎች፣ ኮሌጆች እንዲሁም ወደ ሌሎች የተለያዩ ዘርፎች እንዲሰማሩ አደረጉ። እንደ አዲስና በተቀናጀ መልኩ መስራት የጀመሩ ሳይንቲስቶችም አዳዲስ የአእምሮ ቁጥጥር ቴክኒኮችን በመፍጠር ሳይንሱን በተጠናከረ መልኩ ቀጠሉበት። የአሜሪካ ሳይንቲስቶችም ከናዚዎች በመማር የራሳቸውን የአእምሮ ቁጥጥር ስልቶች ማበልጸግ ጀመሩ። ይህ በሲአይኤ እና ከጀርባ ሆኖ ሲያንቀሳቅሰው በነበረው በሚስጥር ማህበራቱ እንደ አዲስ በአሜሪካ የተጀመረው የአእምሮ ቁጥጥር ጥናትና ሙከራም ኤምኬ አልትራ በሚል ሚስጥራዊ ስም ይታወቅ ነበር። በሲአይኤ ከፍተኛ በጀት በ1950ዎቹ እንደ አውሮፓውያን አቆጣጠር የተጀመረው የኤምኬ አልትራ ፕሮግራም የአሜሪካ ዜጎችን የሙከራው ሰለባ በማድረግ የተለያዩ ሚስጥራዊ እጾች ወይም ደግሞ ድራግ፣ ኤሌክትሮኒክስ፣ ሳይኮሎጂ እንዲሁም ሌሎች ቴክኒኮችን እየተጠቀመ እስከ 1960ዎቹ ድረስ ተጠናክሮ ቀጠለ። የኤምኬ አልትራ ጥናት ዋነኛ ዓላማ የሚስጥር ማህበራቱ ዓለምን ለመቆጣጠር በሚያደርጉት ጉዞ ከህዝቡ ምንም አይነት ተቃውሞ እንዳይደርስባቸውና የሰው ልጆችን አእምሮ ለማቋቋም ካቀዱት ሰይጣናዊ አዲስ የዓለም ስርዓት በተመቻቸ መልኩ ለመቅረጽ የሚጠቀሙ የአእምሮ መቆጣጠሪያ ዘዴዎችን ለመፍጠር ነበር። የእነዚህ የአእምሮ ቁጥጥር ዘዴዎች ሰለባ የሆነ ሰው አእምሮ ከእውነታው ዓለም እየራቀ የሚቆጣጠረው አካል ሊሆንለት እንደሚፈልገውና እንዳዘዘ ሁሉ ይሆናል። ሆኖም ግን የሚስጥር ማህበራቱ የኤምኬ አልትራ የአእምሮ ቁጥጥር ሴራ ፍጹም ስኬታማ አልነበረም። የነዚህ የአእምሮ ቁጥጥር ሴራ ሰለባ የነበሩት እንደ ጂም ሄንድሪክስ፣ ከርት ኩቤን፣ ጂም ሞሪሰን እና ጆን ሌነን የመሳሰሉ አእምሯቸውን ሲቆጣጠረው ለነበረው አካል የተቃውሞ ድምጻቸውን ማሰማት ጀመሩ። ሆኖም ግን የነዚህ ሰዎች መጨረሻ በጣም አሳዛኝ ነበር። ሁሉም በተለያየ ምክንያት በፍጥነት ተገደሉ። እነዚህ ሰዎች ያወጡት ሚስጥር ግን ለዚህ ሴራ መጋለጥ በር የከፈተ ነበር።
ነበር። በ1977 እንደ አውሮፓውያን አቆጣጠር በተለያዩ የሃይማኖት ተቋማት ሴራው ከፍተኛ ተቃውሞ የደረሰበት ሲሆን በ1980 እንደ አውሮፓውያን አቆጣጠር 9 የሴራው ሰለባ የሆኑ ሰዎች ሲአይኤን በመክሰስ ለእያንዳንዳቸው $100,000 የጉዳት ካሳ እንዲከፈል አድርገውታል። የካናዳ መንግስትም በተመሳሳይ መልኩ የአእምሮ ቁጥጥር ሰለባ ለሆኑ ሰዎች የ$7 ሚሊዮን ካሳ እንዲከፍል ተደርጓል። ከተመሰረተ ከ50 ዓመት በላይ የሆነው የአእምሮ ቁጥጥር ሳይንስ ላለፉት 10 ዓመታት በሰው ልጆች አኗኗርና ባህሪ ላይ ከፍተኛ ለውጥ ያመጣ ሲሆን አሁንም በከፍተኛ በጀት በዘመናዊ መልኩ ቀጥሏል። ከኤምኬ አልትራም ቀጥሎ የመጣው ሞናርክ ፕሮግራሚንግ በመባል የሚታወቀው የአእምሮ ቁጥጥር ቴክኒክ ደግሞ በሰይጣናዊ ስነ ስርዓቶችና ቅጥባጣ የተለያዩ ሰብአዊ ባህሪ የተሞላ ሌላኛው የአእምሮ ብዝበዛ ሴራ ነው። በአሁኑ ጊዜ ይህን የሞናርክ የአእምሮ ቁጥጥር ሴራ የተለያዩ ድብቅ ቡድኖችና ማህበራት ለተለያየ ዓላማ እየተጠቀሙበት ይገኛሉ። እነዚህ ከምስጢር ማህበራቶቹ አዲስ የዓለም ስርዓት ሴራ ጀርባ የሚገኙት የአእምሮ ቁጥጥር ቡድኖችም በአንድ ላይ ኔትወርኮቹ ወይንም ደግሞ ኔትወርክስ በመባል ይታወቃሉ። ምንም እንኳን የዓለም ታላላቅ ሚዲያዎች ይህንን ሴራ ችላ ቢሉትም ዝነኛው ጸሐፊ ፍሪትዝ ስፕሪንግሜር ግን በከፍተኛ ጥናት በጻፈው መጽሐፉ በዚህ ሴራ አሰቃቂ ጥናትና ሙከራ ሳቢያ ከ2 ሚሊዮን በላይ አሜሪካውያን ሰለባ እንደሆኑ ከነሙሉ ማስረጃው አስረድቷል። ከረጅም የጥናትና ሙከራ ዓመታት በኋላ የዛሬዎቹ የምስጢር ማህበራት የአእምሮ ቁጥጥር ሴራ በትምህርት ስርዓቶች፣ በማስታወቂያዎችና ፕሮፓጋንዳዎች፣ በወቅታዊ የፋሽን ሁኔታዎች፣ በማህበረሰብ ድረገጾች፣ በመገናኛ ብዙሃን፣ በሙዚቃውና በፊልም ኢንዱስትሪ፣ በፖርኖግራፊ፣ በስፖርት፣ በፖለቲካ፣ በሃይማኖታዊ ዘመቻዎች፣ የተለያዩ እጾች ወይንም ደግሞ ድራግ እንዲሁም በምንበላቸው ምግቦችና በምንጠጣቸው ውሃ ሳይቀር የሰው ልጆችን አእምሮ የመውረር ዘመቻዎችን አጠናክረው ቀጥለውበታል። ዘመናዊው የአእምሮ ቁጥጥር ሴራ ቴክኖሎጂያዊና ሳይኮሎጂያዊ ዘዴዎችን አንድ ላይ አጣምሮ የያዘ ሲሆን በተለይም እኛ የሰው ልጆች በቀላሉ ልንቆጣጠረው በማንችለው በውስጥ ህሊና ወይንም ደግሞ ሰብኮንሽንስ ማይንድ የአእምሮ ክፍላችን ላይ ያነጣጠረ ነው። የሰው ልጆች አእምሮ በሰከንድ እስከ 8 ሐሳቦችን የሚያስተናግድ ሲሆን አይናችን ደግሞ በሰከንድ ከ20 እስከ 30 የተለያዩ እንቅስቃሴዎችን ይመለከታል። አእምሮአችን ግን ከነዚህ ምርጥ 8ቱን ብቻ መርጦ ወደ ንቁ ህሊናችን ኮንሽስ ማይንድ ይልካቸዋል። የተቀሩት ደግሞ በጥቅልና ተከፋፍለው ሳናስተውላቸው ውስጥ ህሊናችን ይቀበላቸዋል። ይህም ማለት የምስጢር ማህበራቶቹ የአእምሮ ቁጥጥር ሴራ በህዝቦች በቀጥታ ከሚያሳድረው ተጽዕኖ በተጨማሪም በቁጥጥራቸው ስር የሆኑት የሚዲያ፣ የፊልም፣ የሙዚቃና በሌሎች ግዙፍ ተመሳሳይ ኢንዱስትሪዎቻቸው አማካኝነት የሰው ልጆችን ፕሮግራም ለማድረግ ሆን ተብሎ የሚለቀቁት ግራ የሚያጋቡ ምስሎች ንቁ ህሊናችን ሳያስተውላቸውና ሳይረዳቸው እንደ ስድስተኛ የህዋስ ክፍላችን ወደሚቆጥረው የውስጥ ህሊናችን በመግባት በቀጥታም ይሁን በተዘዋዋሪ በአስተሳሰባችንና በአኗኗራችን ላይ ከፍተኛ ተጽዕኖ እየፈጠሩ ይገኛሉ። አሁን ደግሞ እነዚህ የምስጢር ማህበራቱ የአእምሮ ቁጥጥር ዘዴዎችን ከሚጠቀሙባቸው መንገዶች ውስጥ በዘርፎች ላይ ምን ያህል ተጽዕኖ እያሳደሩ እንደሆነ እንመለከታለን። ዕለታዊ ዜናዎችን እከታተላለሁ፣ ወቅታዊ ጋዜጣዎችን አነባለሁ። ስለዚህ ዓለም ላይ ምን እየተካሄደ እንደሆነ አውቃለሁ። ዜናና እውነታ አንድ አይደለም። በፖለቲካው፣ በምስጢር ማህበራትና በሌሎች ታላላቅ ጉዳዮች እየተካሄዱ ያሉ ዓለም አቀፍ ሴራዎች ጋዜጣ በማንበብ ወይንም ደግሞ በቴሌቪዥንና በራዲዮ ስርጭቶች በመከታተል ለማወቅ አይቻልም። ምክንያቱም ከመጋረጃው ጀርባ ያሉ የዓለማችን ድብቅ መሪዎች ታላላቅ የመገናኛ ብዙሃንን በመቆጣጠር የምናነባቸው ጋዜጣዎች፣ የምንከታተላቸው ዜናዎች፣ የምናያቸውም ፊልሞችን ከራሳቸው ፍላጎትና ዓላማ ጋር በሚጣጣም መልኩ ስለሚያቀርቡልን ነው። የቀድሞ የኒውዮርክ ታይምስ ስታፍ መሪ የነበረው ጆን ስዊንተን ተሰጧቸውና ብቃታቸው ሁሉ ባለቤትነቱ የሌሎች ድብቅ ሰዎች እንደሆነ ተናግሮም ነበር። እነዚህ የምስጢር ማህበሮች በሀብታቸውና በተለያዩ መስክ ባሰራጯቸው ቡድኖቻቸው አማካኝነት የዓለማችንን ታላላቅ የመገናኛ ብዙሃን ከረጅም ጊዜያት ጀምሮ ለመቆጣጠር ችለዋል። በአሁኑ ጊዜም በቁጥጥራቸው ስር የሆኑት ታላላቅ የቴሌቪዥን፣ የራዲዮ፣ የጋዜጣ፣ የመጽሔት፣ የመጽሐፍት፣ የፊልምና የሙዚቃው ኢንዱስትሪ ሁሉም በአንድ ድምጽ ይናገራሉ። ምንም እንኳን ከተለያየ አቅጣጫና በተለየ መልኩ ቢቀርቡም ምንም አይነት አለመስማማት ግን አይፈጥሩም። ምክንያቱም ይህን ድብቅ ሴራ በማጋለጥ በህዝቦች ዘንድ የተለየ አመለካከት ሊፈጥሩ የሚችሉ አማራጭ ምንጮች ባለመኖራቸው ነው። ይህ በመሆኑም የምስጢር ማህበራቶቹ ትልቁ የጨለማ ምስጢራቸው ሳይጋለጥ ከመጠን በላይ የሆኑ
የሆኑ የመዝናኛ ሁኔታዎችን በማቅረብ የሃይማኖት ውሸትነትን የሚያሳዩ የተሳሳቱ ማስረጃዎችን በማቅረብና የራሳቸውን የእምነት አስተሳሰብ በማስፋፋት የዓለም ሕዝቦችን እያዘናጉ ድብቁ ሰይጣናዊ ሴራቸውን በፍጥነት እያስኬዱ ይገኛሉ። በዓለም ዙሪያ የሚሰራጩት አብዛኞቹ የቴሌቪዥን ትርኢቶች፣ ፊልሞች፣ ዘፈኖች እና የህትመት ውጤቶች በእነዚህ በሚስጥር ማህበራቱ የሚዲያ ካምፓኒዎች የሚዘጋጁ ናቸው። የካምፓኒዎቹ መስራቾችና ኃላፊዎችም የዚህ የድብቅ ማህበራቶቹ የጥልቅ አባላት ናቸው። ለምሳሌም የዋልት ዲስኒ ካምፓኒም በስሙ የመሰረተው ዋልት ዲስኒ 33ኛ ማዕረግ ፍሪማሶን እና ጥልቅ የሚስጥር ማህበራቱ አባል የነበረ ሲሆን የሌሎቹ ካምፓኒዎችም እነዛው በቀጥታ የሚሆን በተዘዋዋሪ የሚስጥር ማህበራቶቹ ጋር የቅርብ ትስስር ያላቸው ናቸው። ስለዚህ የዓለማችን የታላላቅ መገናኛ ብዙሃን መሪዎች ከሚስጥራዊ ማህበር አንድ ላይ ተቀምጠው የወደፊት ክስተቶችና እቅዶችን የሚወያዩና የሚስማሙ ከሆነ በዓለማችን ነፃና ግልጽ የሆነ ህዝባዊ ፕሬስ አለ ማለት የቀን ቅዠት ነው። እነዚህ ታላላቅ የመገናኛ ብዙሃን ከተለያዩ ሚስጥራዊ ስብሰቦች የሚያገኙትን አስፈላጊ ኢንፎርሜሽኖች ለህዝብ አያጋልጡም። ምክንያቱም እነዚህ ሚዲያዎች የቆሙት ለኛ ሳይሆን ለነሱ በመሆኑ ነው። የሚስጥር ማህበራቶች እነዚህ ታላላቅ የመገናኛ ብዙሃንን የተለያዩ ፕሮፓጋንዳዎችን በመቆጣጠራቸው ተራውን የዓለም ህዝብ ያለምንም ቁሳዊ ንክኪ እንዲቆጣጠሩ ታስችሏቸዋል። ማስ ሚዲያዎች ተጽዕኖቻቸውን በማህበረሰቡ ላይ በተሳካ ሁኔታ ለማሳረፍ የቻሉበት ዋነኛው ምክንያትም በሰው ልጆች ባህሪና የአእምሮ ቁጥጥር በኩል ሲያደርጉ የነበሩት ከፍተኛ ጥናቶች በሚዲያው ዘርፍ በሚገባ መልኩ ተግባራዊ በመሆናቸው ነው። ይህ ስኬታቸውም የህይወታቸውን እውነታ በቀላሉ እንዲፈበርኩ አስችሏቸዋል። የዓለም ሚዲያዎች መረጃዎችንና አስተያየቶችን በማጣመምና በማዛባት ለህዝብ እንዲቀርቡ የሚፈልጓቸውን መረጃዎችን ብቻ ለይተው ተቀባይነት እንደሚያገኙ አድርገው ይቀርጿቸዋል። ይህም ማለት በጋዜጦች መታተም ያለባቸውና በዜናዎች መቅረብ ያለባቸውን ዘገቦች እየመረጡ ወደ ህዝቡ እንዲደርስ ያደርጋሉ። ልክ ፈረስ ከፊል አይኑ ተጨፍኖ ፊት ለፊት ብቻ እንዲያይ እንደሚደረገው ተራው የዓለም ህዝብን በተመሳሳይ መልኩ እንዲያይ የሚፈቀድለትን ብቻ ይመለከታል። ይህንን በተደጋጋሚ እንዲያየው የሚፈቀድለት ነገር ግን የውሸት ዜናዎች፣ የተሳሳቱ አስተያየቶችና የማይረቡ መረጃዎች ናቸው። የእነዚህ የሚስጥር ማህበራቶቹ ይህንን ሁሉ የሚያደርጉበት ዋነኛ ምክንያታቸው ህዝብ አጀንዳቸውን እንደ መፍትሄ አድርጎ እንዲቀበላቸው ነው። ከዚህ ሁሉ መረጃዎችን የማዛባትና የማዘበራረቅ ሴራ ጀርባ ግን ብዙ ሺህ ያልተነገሩ ሚስጥራት ይገኛሉ። እነዚህ የሚስጥር ማህበራቶቹ ይህንን ሁሉ የአእምሮ ቁጥጥር ሴራቸውን በከፍተኛ ሚስጥር ይከውኑታል። ይህንንም የሚያደርጉበት ዋነኛ ምክንያት ህዝቡ በዓለም ላይ ምን እየተካሄደ እንደሆነ በውኑ ካወቀ በምንም ተአምር በቁጥጥር ስር እንደማይገባላቸው ስለሚያውቁ ነው። ይህንን ሁሉ ያላወቀው አብዛኛው የዓለም ህዝብ ግን ለውጡን እንኳን ሳያስተውለው ለብዙ ዓመታት አእምሮውን ሲበዘበዝ ኖሯል። የኛ ትውልድ ራሱን በመካከለኛው የአእምሮ ብዝበዛ ጊዜ የተፈጠረ ሲሆን ከጊዜ ወደ ጊዜ ባህላችንና የተለመደው አኗኗራችን ዘይቤ ክፉኛ እየተለወጠ ሲመጣም አብረናቸው ሁኔታዎችን እየተለማመድን መተናል። ገና ከልጅነታችን ጀምሮ ነገሮች በጣም መጥፎና አስከፊ እየሆኑ እንደሚሄዱ ሲነገረን ቆይቷል። በዚህም አእምሯችን ለሚመጡት ነገሮች በገናው እየተለማመደ ስለቆየ ከጊዜ ወደ ጊዜ እየተፈጠሩ የመጡትን የኢኮኖሚ ቀውሶችና የእርስ በርስ ጦርነቶች ስንመለከትና ስንሰማ እንደተለመዱ ነገሮች አድርገን ስንቆጥራቸው ቆይተናል። ከዚህም አልፎ በአሁኑ ጊዜ እየተባባሰ የመጣው ልቅ የሆነ የወሲብ ብልሹነት ሳይቀር በፍጥነት ወደ ማህበረሰቡ እየሰረጸ ይገኛል። ዛሬም ግብረ ሰዶማውያንን መመልከት እንኳን ሲበዛም የተለመደ ነገር እየሆነ መጥቷል። ይህንን ሁሉ የጥፋትና ብልሹነት ዘመቻ ለማስፋፋትም የሚስጥር ማህበራቶቹ ከተለያዩ የማፊያ ቡድኖች ጋር በመተባበር በብዙ ቢሊዮኖች የሚቆጠሩ ዶላሮች በማፍሰስ የፖርኖግራፊን ኢንዱስትሪ ሲያስፋፉ ቆይተዋል። ከዚህም አልፎ ከጥቂት ዓመታት በፊት በአሜሪካ ቦስተን ግዛት ውስጥ በሚገኘው ብሩክላይን ሃይ ስኩል የተጀመረው ጌይ ሌዝቢያን ስትሬት ኤዱኬሽን ኔትወርክ የተሰኘው ትምህርታዊ ግብረሰዶምን የማስፋፋት ዘመቻ ወደ መላው የሀገሪቱ የመጀመሪያና ከፍተኛ ደረጃ ትምህርት ስርዓቶች እየተስፋፋ ይገኛል። ዘገምተኛው የዓለም ህዝብ ግን ያ ሁሉ የጥፋት መዓት እየተደቀነበትም ያው ዓለም ላይ ያለ ነገር ነው በማለት አሜን ብሎ እየተቀበለ ይገኛል። በአጠቃላይ በሚዲያው በመዝናኛውና በሌሎች ብዙ ዘርፎች እየተካሄደ ያለው የሚስጥር
ማህበራቶች የአእምሮ ቁጥጥር ሴራ ተራው ህዝብ በዓለም አቀፍ ደረጃ እየተፈጸሙ ያሉትን ሴራዎችና እያስከተሉት ያሉትን ተጽዕኖች በንቃት እንዳይመለከት አድርገውታል። ከዚህም ባለፈ ግን የአእምሮ ቁጥጥር ሴራው የእነዚህ የሚስጥር ማህበራቶች ዓላማቸው እስኪሳኩ ድረስ የዓለም ህዝቦችን ለማዘናጋት ብቻም ሳይሆን ዓላማቸው እውን ከሆነ በኋላም የሰው ልጆችን እንደ ዘገምተኛ የበታች ፍጡራን አድርገው ለመቆጣጠር ከፍተኛ ሚና ይኖረዋል። በመጨረሻም በዚህ ክፍል የተመለከትናቸው የሚስጥር ማህበራት የአእምሮ ቁጥጥር ሴራዎቻቸው ዋነኛ የእንቅስቃሴያቸው ዘርፎች ናቸው። የዛሬዎቹ የሚስጥር ማህበራቱ ከነዚህ ዋነኛ የኃይል ፍሰታቸው በተጨማሪ የዓለም ኢኮኖሚ፣ በስለላ ኤጀንሲዎች፣ በትምህርት ስርዓቶች፣ በሃይማኖታዊ እንቅስቃሴዎች፣ በማፊያዎችና በሌሎች ብዙ መንግስታዊና የግል ድርጅቶች ላይ በሰፊው ተሰራጭተው ይገኛሉ። እነዚህ ሁሉ የሚስጥር ማህበራቱ አካላትም ሰይጣን መላው ዓለምን ለመቆጣጠር በሚያደርገው ሴራ የየበኩላቸውን ሚና ይጫወታሉ። ትልቅ ዓላማቸው የሆነው አዲሱ የዓለም ስርዓት ለማምጣትም በየፊናቸው ጠንክረው እየሰሩ ይገኛሉ። ለዛሬ ያዝንላችሁ መሰናዶ እዚህ ላይ ያበቃን። በዝግጅታችን ያገኛችሁትን መረጃ ለሌሎች ሼር ማድረጋችሁን አትርሱ። በቀጣይ በሌሎች ዝግጅቶች አገኛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ።